ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ የሰዓቱን ዜናዎቻችን ይዘን ቀርበናል። ከሀገር ቤት ከአፍሪካና ከዓለም አቀፍ ያዝናቸውን ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢባትሎ አዳዲስ መርከቦችን በሀገር ውስጥ ባንኮች ድጋፍ ሊገዛ መሆኑ ተሰምቷል። የኢትዮጵያ የባህር በር ትራንስፖርትና ሎጂስቲክ ኢባትሎ አዳዲስ መርከቦችን ለመግዛት ማቀዱንና ለዚህም ከሀገር ውስጥ ባንኮች የገንዘብ ድጋፍ ማግኘቱን አስታውቋል። የኢትዮጵያ ንግድ ባንክ፣ አዋሽ ባንክና ዳሽን ባንክ ይህን ግዙፍ ግዢ በጋራ ለመደጎም መስማማታቸውም ተመላክቷል። ኢባትሎ አዲስ የአልትራማክስ ሁለገብ የደረቅ ጭነት መርከቦችን ለመግዛት ጨረታ ያወጣ ሲሆን በተጨማሪም 4 ያገለገሉ መካከለኛ መጠን ያላቸው መርከቦችን በመርከብ ደላሎች በኩል ለመግዛት ማቀዱን ካፒታል ጋዜጣ አስነብቧል። የፋይናንስ ስምምነቱ እንደሚያሳየው አዋሽ ባንክና ዳሽን ባንክ ለአንድ የአልትራማክስ ደረቅ ጭነት መርከብ የገንዘብ ድጋፍ ያደርጋሉ። የኢትዮጵያ ንግድ ባንክ በሌላ በኩል አዲስ የአልትራማክስ ሁለገብና 2ቱን ያገለገሉ ኮንቴነር መርከቦችን ጨምሮ የ3 ተጨማሪ መርከቦችን ግዢ ለመደገፍ ተስማምቷልም ተብሏል። በአጠቃላይ ኢባትሎ ለ5ቱ መርከቦች ጠቅላላ ወጪ 30% የሚሆነውን በራሱ ወጪ ይሸፍናል የተባለም ሲሆን ቀሪው 70% በባንኮቹ የሚሸፈንም ይሆናል። ኢባትሎ ያገለገሉትን 4 መርከቦችን በቅርብ ጊዜ ውስጥ ለመረከብ ሲጠብቅ የአዲሶቹ 2 ሁለገብ መርከቦችን ግንባታ ግን የጨረታ ሂደቱ ከተጠናቀቀ በኋላ ቢያንስ 2 ዓመታትን እንደሚወስድም ተመላክቷል። በኢትዮጵያ የሕክምና ታሪክ ለመጀመሪያ ጊዜ በ82 ዓመት አዛውንት ላይ የተሳካ የልብ ቀዶ ሕክምና መደረጉ ተሰማ። የልብ ቀዶ ሕክምና ሐኪሙና የቀዶ ጥገና ቡድኑ መሪ ዶክተር ፈቀደ አጓር ለአዛውንቷ የተደረገው የደም የቧንቧዎችን የመክፈትና የልብ በርን የመቀየር ቀዶ ሕክምና በተሳካ ሁኔታ መጠናቀቁን በማህበራዊ ትስስር ገጻቸው ላይ አስነብበዋል። ቀዶ ጥገናውን ለየት የሚያደርገው 2 የተለያዩ የደም ስሮችን መክፈት የሚያካትቱ 2 የተለያዩ ትልልቅ ቀዶ ሕክምናዎችን መከናወናቸው ነው ብለዋል። 7 ሰዓታት የፈጀው ሕክምና በተሳካ ሁኔታ ተጠናቆ በአሁኑ ሰዓት የዕድሜ ባለጸጋዋ በሙሉ ጤንነት ላይ እንደሚገኙም ዶክተሩ አመላክተዋል። በኢትዮጵያ በአንድ ማዕከል ብቻ 7500 የሚሆኑ የልብ ህሙማን ወረፋ እየጠበቁ ይገኛሉ ተባለ። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል 7500 የሚሆኑ የልብ ህሙማን ወረፋ እየጠበቁ እንደሚገኙ አስታውቋል። ወረፋ እየጠበቁ ከሚገኙት ውስጥ ከ2000 በላይ የሚሆኑት ከተወለዱ ጀምሮ በሚከሰት የልብ ህመም ተጠቂ ህጻናት መሆናቸውን የማዕከሉ ሜዲካል ዳይሬክተር ዶክተር ኤሌዘር ኃይሌ ገልጸዋል። የልብ ህሙማኑን ለመርዳት ለማዕከሉ የሚበረከቱ ግብአቶች ከፍተኛ ሚና እንደሚጫወቱ አስታውሰው ለማዕከሉ አስፈላጊ የሆኑ ግብአቶች ሙሉ በሙሉ ከውጪ የሚገቡ መሆናቸውንም ጠቁመዋል። በተለይ አላቂ የህክምና ግብአቶች በየህፃናቱ የክብደት መጠን ልክ እንደሚገዙ የገለጹት ዳይሬክተሩ በድጋሚ መጠቀም የማይችሉ ግብአቶች በመሆናቸው የህክምናውን ሂደት አደገኛ ማድረጋቸውንም ተናግረዋል። ግብአቶቹ ዋጋቸው እጅግ በጣም ውድ መሆኑንም ገልጸዋል። የልብ ቫልቮች፣ ልዩ ማሽኖች፣ መድኃኒቶች እንዲሁም ልብን በማስቆም ለሚሰሩ ቀዶ ጥገናዎች የሚውሉ የተለያዩ ግብአቶች ለማዕከሉ ወሳኝ መሆናቸውንም አስረድተዋል። ድጋፍ ማድረግ የሚፈልጉ ሰዎች 6710ን በመጠቀም በግልም ሆነ በቡድን ታማሚዎችን በመጎብኘት ታማሚዎችን ሙሉ በሙሉ ወይም በከፊል ስፖንሰር በማድረግ እንዲሁም ከማዕከሉ በሚያገኙት ዝርዝር መሰረት በግብአት አቅርቦት መደገፍ እንደሚችሉ መጠቆማቸውንም ከፕሬስ ድርጅት ያገኘነው መረጃ ያሳያል። ውድ ቤተሰቦቻችን የሰዓቱ ዜናዎቻችን እንደቀጠሉ ይገኛሉ። ከአፍሪካ ወደ ያዝነው ጉዳይ ስንሸጋገር በሱዳን በ6 ወራት ውስጥ ብቻ 239 ህጻናት በምግብ እጥረት ህይወታቸው ማለፉ ተገልጿል። በምዕራብ ሱዳን ባለፉት 6 ወራት ብቻ በትንሹ 239 ህጻናት በምግብ እጥረት ህይወታቸው ማለፉን የሱዳን ዶክተሮች ኔትወርክ አስታውቋል። ምግብ እጅግ ውስን መሆኑንና ዋጋውም እየናረ መምጣቱን የገለጹት የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ፈጥኖ ደራሽ ኃይሉ የቀረበለትን የተኩስ አቁም ሀሳብ እንዲተገብር ዓለም አቀፉ ማህበረሰብ ጫና እንዲያደርግም ጠይቀዋል። ዋና ጸሐፊው አክለውም ሰብአዊ እርዳታ የሚተላለፍባቸውን መንገዶች በመክፈት የድንገተኛ ጊዜ እርዳታና የህክምና ቁሳቁሶች አቅርቦትን ለማስገባት እንዲሁም በአልፋሽር ከ1 ዓመት በላይ የቆየውን ከበባ ለማንሳት አስቸኳይ እርምጃ ያስፈልጋልን ብለዋል። በሌላ በኩል የሱዳን ጦር ለክልሉ ስደተኞች እርዳታ ለማቅረብ ያለመውን የጉቴሬዝን የ1 ሳምንት የሰብአዊ እርዳታ የተኩስ አቁም ሀሳብ መቀበሉንም
አፍሪካ ኒውስ ዘግቧል። ወደ ውጭ ዜና ስንሸጋገር የዶናልድ ትራምፕ የእርዳታ ቀነሳ በ2030 ከ14 ሚሊዮን በላይ ሰዎችን ለሞት ሊዳርግ ይችላል ተባለ። በላንሴት ሜዲካል ጆርናል ላይ የታተመው ጥናት በዩኤስኤድ የሚደገፉ መርሃ ግብሮች ባለፉት 2 አስርት ዓመታት ውስጥ በዓለም ከ91 ሚሊዮን በላይ ሞትን መከላከል ችለዋል ያለ ሲሆን አሃዙ በህፃናት ላይ 30 ሚሊዮን ሞትን ማስቀረት መቻሉንም ያጠቃልላል ተብሏል። ጥናቱ እንደሚያሳየው የዩኤስኤድ የገንዘብ ድጋፍ ከኤችአይቪ ኤድስ ሞት 65 በመቶ፣ 51 በመቶ ከወባና 50 በመቶ ከሌሎች የሐሩር ክልል በሽታዎች ቅነሳ ጋር ይያያዛልን ብሏል። ነገር ግን እየተካሄደ ያለው ከፍተኛ የገንዘብ ድጋፍ መቋረጥ በ2030 በሁሉም የዕድሜ ክልል ውስጥ ከ14 ሚሊዮን በላይ ሰዎችን ለሞት ሊዳርግ እንደሚችል ተመራማሪዎቹ ተናግረዋል። ይህም ከ5 ዓመት በታች በሆኑት ህጻናት ላይ 4.5 ሚሊዮን ሞትን ያስከትላልም ተብሏል። በተባበሩት መንግስታት ከተመዘገቡት መዋጮች ቢያንስ 38 በመቶውን የምትይዘው አሜሪካ በዓለም ትልቁ የሰብአዊ እርዳታ ለጋሽም ያደርጋታል። ባለፈው ዓመት 61 ቢሊዮን ዶላር ለውጭ እርዳታ የሰጠች ሲሆን ከግማሹ በላይ የሚሆነው በዩኤስኤድ በኩል መሆኑንም የመንግስት መረጃ ያሳያል። ሪፖርቱ እንደሚያሳየው በ2025 የመጀመሪያ አጋማሽ ላይ የታወጀው ድንገተኛ የገንዘብ ድጎማ ቅነሳ ካልተቀየረ በ2030 እጅግ በጣም አስደንጋጭ የሆነ ሞት ሊፈጠር ይችላል ሲል ጥናቱ አመላክቷል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ።